ሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ወንድማችን እዚህ ጥያቄ ይጠይቃል። እሱ ጥያቄ ጠይቄ አላውቅም፣ ግን አሁን ልጠይቅ ነው። እሱም ምንድነው ሶላት ላይ አርመን ከቆምን በኋላ ፋቲሃ ከመጀመራችን በፊት ምንድነው የሚባለው? ከተክቢረቱል ኢሕራም በኋላ አርመን ከቆምን በኋላ ያልከው ዱዓ አልእስቲፍታህ የሶላት መግቢያ ዱዓ አለ፣ ራሱን የቻለ ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት ያን ትላለህ። እሱም ሱብሓነከ አላሁመ ወቢሐምዲከ ተባረከ እስሙከ ወተዓላ ጀዱከ ወላ ኢላሃ ገይሩክ ይሄ ነው። ከዚያ በኋላ አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ረሕማን ረሒም ብለህ ሱረቱል ፋቲሓን ትቀራለህ ማለት ነው። ሱብሓነከ አላሁመ ወቢሐምዲከ ወተባረከ እስሙከ ወተዓላ ጀዱከ ወላ ኢላሃ ገይሩክ ይሄ ነው። ሐፍዘው በለው። ሁክሙ ምንድን ነው ከተባለ ሱና ነው። ባትል ሶላቱ ይበላሻል አይበላሽም ብትል ግን አጅር ታገኛለህ። السلام عليكم.